ዛሬ ንጋት 12:10 አካባቢ በአዲስ አበባ በተፈጠረ አስደንጋጭ የመኪና አደጋ የአንዲት ወጣት ሕይወት አለፈ። የምክር ቤት አባል የሆኑት አቶ ክርስቲያን ታደለ በጤና መታመማቸውን ጠበቃቸው ለቢቢሲ ኒውስ ገልጸዋል። የጠቅላይ ሚኒስትሩ የመደመር መንግስት የተሰኘ መጽሐፋቸውን በትላንትናው ዕለት በደማቅ ስነ ስርዓት አስመረቁ። ይህንና ዝርዝር ዘገባዎችን ይዘን መተናል። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አዲስ ኒውስ ወደ ዝርዝሩ እንገባለን። የጠቅላይ ሚኒስትር አብይ አህመድ የመጽሐፍ ምርቃት ትናንትና በደማቅ ስነ ስርዓት ተካሂዷል። ይህ አራተኛው መጽሐፋቸው የመንግስት ባህሪያት ኢትዮጵያን እንዴት ማስተዳደር እንደሚገባ መሰረታዊ እሴቶችንና ለችግሮች ዘላቂ መፍትሄዎችን ያብራራል። የመጽሐፉ የዋና ፍሬ ሐሳብ ኢትዮጵያን ለልጆቿ ማስረከብ የሚለው መርህ ሲሆን ለሁሉም ክፍት የሆነ የሐሳብ መድረክም ይጋብዛል። ጠቅላይ ሚኒስትሩ የመንግስታቸውን ለትችትንና ለተቃውሞ ክፍት መሆኑን አሳስበዋል። መቃወም፣ መተቸት፣ ሂስ መስጠት የሚፈልጉ ካሉ እየጻፉ ትውልድም እንዲማር ሀገር እንዲገነባ ማድረግ ይገባል ብለዋል። በመርሃ ግብሩ ላይ ከተገኙ ሰዎች መካከል የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ መጽሐፉን እንዲህ ሲሉ ገልጸዋል። መጽሐፉ የሀገሪቱን ችግሮች በመዳሰስ የመፍትሄ አቅጣጫዎችን የሚጠቁም ጠንካራ ስራ መሆኑን ገልጸዋል። ዛሬ ማለዳ ከሌሊት 12:10 አካባቢ ከአፍንጮ በር ወደ ሽሮ ሜዳ አቅጣጫ ሲጓዝ የነበረ ሰሌዳ ቁጥር 12770 አዲስ አበባ የሆነ ሚኒባስ ታክሲ አፍንጮ በር አካባቢ ከ30 ሜትር የወንዝ ዳር ልማት ውስጥ ገብቷል። የአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ኮሚኒኬሽን ኃላፊ ኮማንደር ማርቆስ ታደሰ እንዳሉት እስካሁን የአንዲት ወጣት ህይወት ሲያልፍ አንድ ሚኒባስ ሊዝ የሚችል በርካታ ተሳፋሪዎች ጉዳት ደርሶባቸዋል። ተጎጂዎቹ ወደ ተለያዩ ሆስፒታሎች የተወሰዱ በመሆኑ ትክክለኛውን ቁጥር ለማወቅ አስቸጋሪ እንደሆነም ኮማንደር ማርቆስ ገልጸዋል። የአደጋው መንስኤ አሽከርካሪው መኪናው እምቢ አለኝ የሚል ቃል እንደሆነም ታውቋል። ይህ አደጋ አሽከርካሪዎች በተለይም የህዝብ ትራንስፖርት አገልግሎት የሚሰጡ የመኪናውን ደህንነት በየዕለቱ ማረጋገጥ እንዳለባቸው ኮማንደር ማርቆስ አሳስበዋል። መኪናቸው ለመንገድ ብቁ መሆኑን ሳያረጋግጡ ማሽከርከር ለክፉ አደጋ እንደሚዳርግም አስጠንቅቀዋል። የደረሰው የትራፊክ አደጋ ሰለባ ከሆኑት መካከል ወጣቷ ሴት ቅዳሜ ተመራቂ የነበረችና ዛሬ የመመረቂያ ጋውን ለማምጣት እንደወጣች መቅረቷን እጅግ አሳዛኝ አድርጎታል። ወጣቷ የተረጋጋች ጥሩ ጸባይ ያላት፣ ሰላምተኛ፣ ከትንሽ ትልቁ ተግባቢ፣ ሩቅና አሳቢ፣ ታዛዥ፣ ትሁት፣ መልካም ሰው ነበረች። የቀብር ስነ ስርዓቷ ነገ ይፈጸማል። ለወላጆቿ፣ ለቤተሰቦቿ፣ ለወዳጅ ዘመድ ጓደኞቿ ሁሉ መጽናናትን እንመኛለን። ተጨማሪ መረጃዎች ሲደርሱን የምናሳውቃችሁ ይሆናል። የተባበሩት መንግስታት ድርጅት በኢትዮጵያ ያለውን የሲቪል ምህዳር መጥበብ በተመለከተ ስጋቱን የገለጸበት የ42 ሀገራት የጋራ መግለጫ አውጥቷል። መግለጫው የዜጎች የመሰብሰብ፣ የመናገር፣ የመደራጀት ነጻነቶችን ጨምሮ በመሰረታዊ የሰብአዊ መብቶች ላይ የሚታይ ገደቦችን አንስተዋል። ሀገሪቱ የሲቪል ማህበራት ድርጅቶች መታገዳቸውን፣ ነጻ ሚዲያዎችና ጋዜጠኞች ላይ ማስፈራራቶች እንደሚደርስባቸው ገልጸው ለነዚህ ክስተቶች ግልጽ የሆነ ምርመራ እንዲደረግ ጠይቀዋል። በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ሪፖርት መሰረት በመንግስታዊና መንግስታዊ ባልሆኑ አካላት የሚፈጸሙ የሰብአዊ መብት ጥሰቶችን መጨመራቸውን እንዳሳሰባቸው ገልጸዋል። በተለይም በህፃናት ላይ የሚደርሱ ግድያዎች፣ የአካል ጉዳቶች፣ ወሲባዊ ጥቃቶችና የአፈና ወንጀሎች መጨረሻቸው አሳሳቢ እንደሆነ ጠቅሰዋል። መግለጫው የኢትዮጵያ መንግስትና ሌሎች ተዋናዮች በአማራ፣ በኦሮሚያ እንዲሁም በትግራይ ክልሎች የሚፈጽሙ የሰብአዊ መብት ጥሰቶችን እንዲያቆሙ ጥሪ አቅርበዋል። የግድያ፣ የአካል ማጉደል፣ የማሰቃየት፣ ያለአግባብ እስር፣ በሲቪል መሰረተ ልማቶች ላይ የሚፈጸሙ ጥቃቶችና በጾታ ላይ የተመሰረተ ጥቃቶች እንዲቆሙ አሳስበዋል። የሰብአዊ መብቶች እንዲከበሩ፣ ፍትህና ተጠያቂነት እንዲረጋገጥ እንዲሁም ለተጎጂዎች ቅድሚያ የሚሰጥ አሰራር እንዲኖር ለሀገሪቱ ጥሪ ቀርበዋል። የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው አስታወቁ።
ጠበቃቸው አቶ ሰለሞን ገዛኝ እንዳሉት ከቅርብ ጊዜ ወዲህ ካደረጉት ቀዶ ሕክምና በኋላ በቂ የጤና ክትትል ባለማግኘታቸው ህመማቸው ተባብሷል። የቤተሰብ አባል እንደገለጹት አቶ ክርስቲያን ከቀዶ ሕክምና በኋላ ወደ ማረሚያ ቤት መመለሳቸው ምክንያት ተገቢውን ክትትል ሳያገኙ ቀርተዋል። የአብን ፓርቲ አባል የነበሩት አቶ ክርስቲያን ታደለ በአማራ ክልል የጸጥታ ችግር ከተፈጠረ በኋላ ያለመከሰስ መብታቸው ተነስቶ ከ2 ዓመታት በላይ በእስር ላይ ይገኛሉ። ይህ ሁኔታ የብዙዎችን ትኩረት ስቧል። በተለይም በኢትዮጵያ ውስጥ የፖለቲካ እስረኞች የጤና ሁኔታ አሳሳቢ መሆኑን ያሳያል ሲል ቢቢሲ ገልጿል። ትኩስና ወቅታዊ መረጃዎች፣ ዜናዎች ተጠናክረው እንዲደርሶት አዲስ ኒውስን ሰብስክራይብ ያድርጉ። ለዛሬ የያዝንላችሁ ዜናዎች እነዚህን ይመስላሉ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አዲስ ኒውስ